ሰላም ሰላም እንዴት ናችሁ? ሀማን ነኝ። ዛሬ ይዤላችሁ መጥቻለሁ ላሳያችሁ። በመጀመሪያ ይዤላችሁ የመጣሁት በጣም የሚገርም በጣም ትልቅ ፕሮብለም የሚባለው ሶልቭ ሊያደርግልን የሚችል ነገር ነው ይዤ የመጣሁት። በመጀመሪያ እንደምታውቁት በፊት እያደገኝ ፕሮብለም ሰብስክራይብ የጀመሩት ፕለስ እንዴት አገኛለሁ እና ደግሞ ወጡት ሰው ይህ የሚጠቅም ነገር ስለሆነ ሰው ሼር አድርጉልኝ ለጓደኛችሁ እና በደንብ አልበም በቀጣይ ካልኩሌት ኮንተንት ሴክሽን የሚፈልግ ጥያቄ ወደ የሚያስተምረው እና ወደ ዋናው ሲሄድ እንደሚታወቀው እኛ ሀበሻ ፒፕል ወይም ደግሞ ኢትዮጵያን አብዛኛው ጊዜ ላልሆነ ነገር ላይ ስፔንድ ማድረግ እንፈልጋለን እና ኤክስፔንሳችን በጣም የጨመረ ነው። ከምናገኘው በላይ ከምናገኘው በላይ ስፔንድ የምናደርገው ነገር በጣም ይጨምራል እና ወጫችንን ይህን በጣም እየጨመረ ያለው ወጫችንን ለመቀነስ እንዴት ምን ማድረግ አለብን የሚለውን ለሱ የሚገርም ሶሉሽን ይዤላችሁ መጥቻለሁ። ለሱም ቴምፕሌት አዘጋጅቻለሁ። እንደዚህ መንዝሊ በጀታችሁን እንዴት መስራት እንደምትችሉ የሚያሳይ ነው። ከመጀመሪያው ስንሄድ set your starting balance in code L8, then customize your category and plan spending amount, the income and expense table below. As you enter data in the transaction tab, this sheet will automatically update to show summary of your spending for the month ይላል እና አሁን እዚህ ጋር ምንድን ነው የሚለው ኤል8 ኮለመንትን ኮድ ማለት ይሄኛው ፓርት ነው። እዚህኛው ፓርት ላይ የምትፈልጉትን አማውንት ስታርቲንግ ባላንሳችሁን እዚህ ጋር ማስገባት ትችላላችሁ። ስታርቲንግ ባላንስ ለምሳሌ እኔ 10,000 ቢሆን 10,000 ነው ብዬ እዚህ ጋር ስታርቲንግ ባላንስን ጻፍኩኝ። ግን ወደ ታች እንሄድና ከስተማይዝ ማድረግ ይሄኛው በዲፎልት የሚሰጣችሁ ነው። ለምሳሌ እናንተ የምታስገቡት እዚህ ጋር ነው። ኤክስፔንስ የሚለው እዚህ ጋር ኤክስፔንስ አለ እዚህ ጋር እዚህ ላይ ደግሞ ከመሆነ ኤክስፔንሳችሁ ለምሳሌ ሊሆን የሚችለው አንደኛው ፉድ ነው። ጊፍት ሊሰጡ ይችላላችሁ ለሰው ወይም ደግሞ ለሜዲካል የምታወጡት ወጪ ሊሆን ይችላል። ለቤት ኪራይ የምታወጡት ሬንት ወይም ሀውም ሊሆን ይችላል። ትራንስፖርቴሽን የምታወጡት ሊሆን ይችላል። ፐርሰናል ሊሆን ይችላል። የሆነ በአጋጣሚ የምታወጡት ገንዘብ ሊሆን ይችላል በወር ውስጥ። ይቺ ማለት ደግሞ ለውሃ ለመብራት የምትከፍሉት ለኢንተርኔት ሊሆን ይችላል። ወይም ደግሞ ሌላ ደብት ካለባችሁ ዕዳም ካለባችሁ እየከፈላችሁ ሊሆን ይችላል። እነዚህ በአጠቃላይ የኔ ናቸው። ትራቭል ካለባችሁ እና ሌላ ሀሰብ ካለ ወይም ደግሞ ካስተም ካታጎሪ ካለ ሌላ ሞዲፋይ ማለት ትችላላችሁ። ይህንን በራሳችሁ ለምሳሌ እዚህ ላይ ያልተጠቃለለ ለምሳሌ ሊሆን ይችላል። ኢንተርቴይንመንት ይችላል። ኢንተርቴይንመንት ይችላል። ፕላስ ከፈለጋችሁ ግን እነዚህ አማውንቶች መቀየር ትችላላችሁ። ለምሳሌ ምንድነው እዚህ ላይ ፕላን ያደረጋችሁ መጀመሪያ በወሩ መጀመሪያ ላይ ፕላን ስታደርጉ ምን ያህል ነው ለፉድ የወጣችሁት ወይም ደግሞ የጻፋችሁት ነው። አክቹዋሊ ግን ምን ያህል አወጣችሁ ነው። ከዛ ዲፍረንስ ምን ያህል ነው። ለምሳሌ አክቹዋሊ እኔ ያወጣሁት በወር ውስጥ ፕላን ያደረኩት በአንድ ወር ውስጥ ለፉድ ብዬ 2,000 ብር ቢሆን ይሄኛው ዩሮ ነው ግን ወደ ብር ነው ብላችሁ አስቡ ማለት ነው። 2,000 ብር ቢሆን አክቹዋሊ ግን ያወጣሁት 2,500 ነው። ዲፍረንሱ 500 ነው። ጊፍት ደግሞ 1,000 ቢሆን ግን በዚህ ወር ውስጥ አክቹዋሊ የሰጠሁት ለሰው 500 ብር ሊሆን ይችላል። ለህዝብ ብዬ ደግሞ 1,000 ብር ሊሆን ፕላን ያደረኩት ብዬ ያሰብኩት አክቹዋሊ 1,000 ነው። ሚት አድርጓል። ምንም ዲፍረንስ የለውም። ቤት ኪራይ የማወጣው 7,000 ቢሆን ፕላን ያደረኩትም 7,000 ነው። አክቹዋሊ የሚወጣው 7,000 ነው። ዲፍረንስ የለውም። ትራንስፖርቴሽን 2,500 አት ሴም ታይም አክቹዋሊ 2,500 ነው። ፐርሰናሊ ደግሞ ላይክ ስወጣ አንዳንድ ነገሮችን ላይክ አንኤክስፔክትድ የሆኑ ኢንካም ማለት ነው ኤክስፔንስ አንኤክስፔክትድ ያሉ ስለዚህ 51,000 ብር በጀት አደረኩኝ። ግን አክቹዋሊም የተያደረጉት 1,000 ብር ማጣው አስብኩኝ which is እናንተ የምትፈልጉትን ይሄ እኔ በራሴ አሲም ብዬ የሰራሁት ነው። ግን አክቹዋሊ ኤክስፔንስ አለ፣ ፕላን ኤክስፔንስ አለ፣ ግን ፕላስ ዲፍረንሱ የ1,000 ብር አለ ማለት ነው። ይሄኛው ኤክስፔንስ ሴክሽን ነው። ወደ ኢንካም ሴክሽን ስትመጡ ግን ብዙ ነገሮች ጋር ቀለል ይላሉ። የአንድ ሰው ኢንካሙ ሳላሪ ነው ወይም ደግሞ ቦነስ ሊሆን ይችላል። ኢንተረስትም ካላችሁ ዲፖዚት ያደረጋችሁት ነገር ታይም ዲፖዚት ሊሆን ይችላል። ኢንተረስት ካላችሁ እሱን ማስቀመጥ ትችላላችሁ። ሴቪንግ ላይ ብዬ ወሰድኩት። ሴቪንግ ላይክ ለምሳሌ እኔ ፉል ኤምፕሎይድ ከሆነ የማገኘው ሳላሪ ነው 20,000 ብር ብለው 20,000 ብር አልኩት እዚህ ላይ። ቦነስ ደግሞ ጁን ስለሆነ አሁን ጁን ላይ ላይክ አብዛኛው ድርጅት ጁን ላይ ነው ቦነስ የሚሰጠው። የ10,000 ብር ቦነስ ቢሰጥ ብዬ ኤክስፔክት አደረኩኝ ፕላን አደረኩኝ። አክቹዋሊ ግን ሳላሪ 20,000 ብር ቢሆን
አንቲሲፔትድ በሆነ መንገድ 1000 ብር ሊቀነስ ስለሚችል 19 ሺህ አልኩት። ቦነስ ግን አክቹዋሊ የሚደርሰኝም 10 ሺህ ነው ማለት ነው። 10 ሺህ ነው ማለት ነው። ይህ እንደዚህ አደርጋለሁ። ይሄኛው ስትቀይሩት ኦኬ ትሉታላችሁ በምትፈልጉት። እነዚህን አይተም ስጨርሱ ላይክ እዚህ ጋር የሆነ ነገር ያመጣላችሁ አያችሁ። አሁን እዚህ ላይ ስታርቲንግ ባላንሳችሁ 10 ሺህ ነበረ። ያ ማለት እዚህ ጋር የጻፍነው 10 ሺህ ብር ነበረ። ን አሁን አክቹዋሊ ግን ኢንዲንግ ባላንሳችን ወደ 21 ሺህ ደርሷል። ለምን እዚህ ጋር 11,500 ኖርማል ከሴቪንግ ያገኘ ነው። ፕላስ ደግሞ እዚህ ላይ 10 ሺህ ቦነስ ብለን ስላል ነው 10 ሺህ ብር አድ ስናደርግበት ወደ 21,500 ኢንዲንግ ባላንሳችን ያሳየናል ማለት ነው። በዚህ መሰረት ከመጀመሪያው በ115 በልጦ ነው የሚገኘው ማለት ነው። ለምሳሌ መጀመሪያ 10 ሺህ ነበረ፣ አሁን ወደ 21 ሺህ ስላደገ 115% ሴቪንጋችን ጨምሯል። ለምን ያችኛዋን በሆነ ሰው 10 ሺህ ስላለች ማለት ነው። በዚህ መልኩ ኢንካማችሁን እንደዚህ እየቀያየራችሁ ለምሳሌ ይሄኛው በጀት ለምሳሌ የጁን ከሆነ እንላለን ካላችሁ ሰዎቹን ኢንቨስት ትሰራላችሁ። ከዛ ደግሞ ጁን ሲያልቅ ጁላይ፣ ኦገስት እያላችሁ የየወሩ የራሳችሁን በጀት በዚህ መልኩ ገንዘባችሁን ማኔጅ ማድረግ ትችላላችሁ ማለት ያህል ነው። በጣም ጠቃሚ ነው። በጣም ጠቅሞ ስላየሁት ነው። ያንዳንድ ከፕላናችሁ ጭዳት የሚያደርጋችሁ ራሳችሁን ለመቆጣጠር ያያችሁት ሁሉ የሚያምራችሁ አይነት ሰው ሆናችሁ በዚህ መንገድ ራሳችሁ ማኔጅ ማድረግ ትችላላችሁ። ይህን ቴምፕሌት የምታገኙት ቴሌግራም ቻናል ላይ አለ። ይህን ቴምፕሌት ራሱን ሼር ስለማደርገው ልዩ ላይ እያሳየኋችሁ ስላል የምታገኙት ቴሌግራም ቻናል አለ አቡኔ፣ እሱ ጋር ሼር አደርግላችኋለሁ። ካልሆነ ደግሞ እዚሁ ላይ ጉግል ሺት ብላችሁ ሰርች ብታደርጉ ታገኙታላችሁ። ይህን ቴምፕሌትም ማግኘት ትችላላችሁ። ይህን ቴምፕሌት በራሴ ነው ሴት አፕ ያደረኩትኝ። ይህም ቴሌግራም ቻናል ላይ ፖስት ላደርገው ነው ማለት ነው። ፖስት አደርገዋለሁ። ይህን ቴምፕሌት ከቴሌግራም ማግኘት ትችላላችሁ። የፈለጋችሁትን እንትን እየቀያየራችሁ ስታርቲንግ ባላንሳችሁን ሳላሪያችሁን እየጨመራችሁ እየቀነሳችሁ፣ ለምሳሌ እዚህ ላይ 10 ሺህ ከሆነ ሳላሪያችሁ 10 ሺህ እያላችሁ እነዚህ መስራት ትችላላችሁ። ሰዋቸው ለምሳሌ 10 ሺህ ነው ይችላል። እንደዚህ ቀያየራችሁ አሁን በቀየራችሁት ልክ እንደዚህ ፐርሰንቱ ላይ ያለው ፐርሰንት ይቀያየራል ማለት ነው። ቅድም 175 ነበር፣ አሁን 25%። ለምን ከ20 ሺህ ወደ 10 ሺህ ስለተቀማሽ ማለት ነው። በዚህ መልኩ የራሳችሁን ኤክስፔንስ ፋይናንሳችሁን በዚህ መልኩ ኢንካማችሁን እና ኤክስፔንሳችሁን ትራክ ማድረግ ትችላላችሁ። ከተመቻችሁ እንዳልኳችሁ ሰብስክራይብ ማድረግ እንዳይረሳ። ይህም ይጠቅማል ብላችሁ ካሰባችሁ ለምንድን ሰው ለጓደኛችሁ ወይ ለቤተሰብ ይህንን ሼር አድርጉለት። ይህን ቴምፕሌት ላኩለት ከቴሌግራም ላይ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።